በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በሁሉም ስፍራ ያላችሁ በዚህ ምሽት በቀንም በሌላም ቦታ በተለያየ ቦታ ያላችሁ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ሁልጊዜ በሳምንቱን በዚህ ሰዓት የምንማረው ክርስትና የስር ነቀል ለውጥ ምንጭ የሚለውን ትምህርታችንን የጀመርነው በተለይ ወደ ትምህርቱ መሃል ስንገባ መነሻ የምናደርገው የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልሞና የተጻፈውን መልእክቱን ነው። ባለፈው ሳምንት እንደምታስታውሱት መግቢያውን ተመልክተናል። እንደ መግቢያ እንደ ጅማሬ የሚያየነው በተለይ ክርስትና የሚለው ትርጉሙ ምንድነው? ምን ማለት ነው? የክርስትና ደግሞ በሐዲስ ኪዳን በሰዎች ሲጠራ የነበረው እንዴት ነው? ራሳቸው ክርስቲያኖች የሚረዱበት መንገድ ምንድነው የሚለውን ተመልክተናል። እንዲሁም ደግሞ የክርስትናን ምንነት ጅማሬውን ጭምር ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስትናን ራሱ ክርስቶስን ማመን እንደሆነ ይህንን እርሱን መከተል መሆኑን በሰፊው ተመልክተናል። ዛሬ በክፍል 2 ወይም በምዕራፍ 2 የምንመለከተው ቅዱስ ጳውሎስ ስለ ክርስትና የሚናገረውንና በተለይም ደግሞ በክርስትና ውስጥ በቅዱስ ጳውሎስ ሕይወት ጅማሬ ላይ ያለውን የክርስቲያናዊ ጥሪ በቅዱስ ጳውሎስ ሕይወት ውስጥ የሚለውን እሱን ነው የምንመለከተው እና ባለፈው እንደተነጋገርነው ክርስቲያን የሚለው ቃል ከሌሎች እንደ ምጸት እንደ በጥላቻ እንደሚነገር ንግግር ሆኖ የተጀመረ ቢሆንም በኋላ ግን ክርስትና የሕይወት ለውጥ መሆኑን ዝም ብሎ የቃል ብቻ የንግግር ብቻ አለመሆኑን ሕይወት መሆኑን የሚያመለክተውን ያንን ክፍል ተመልክተናል። ቅዱስ ጳውሎስ በክርስቲያናዊ ጥሪ በእርሱ ሕይወት ውስጥ እንዴት እንደነበረ እንመለከታለን። በተለይም የነበረበት ሕይወት ይታወቃል። በፈሪሳዊ ማንነት ውስጥ ነው የነበረው እና ያ ክርስቶስን በማመን የሚኖረውን ኑሮ ገና አልጀመረውም ነበር። ስለዚህ ወደዚህኛው አቅጣጫ የመቀየር ሕይወት እግዚአብሔር እንዴት እንደሰጠው እንመለከታለን። አንዳንድ ሰዎች ክርስቲያን መሆን ማለት ከሌሎች ምንም ከባዕድ አምልኮ ከባህላዊ አምልኮዎች የማይለይ አድርገው የሚያስቡ ሰዎች አሉ። ግን እሱ አይደለም። ስለዚህ በቅዱስ ጳውሎስ ሕይወት ውስጥ ምንድን ነው የታየው ክርስቲያናዊ ጥሪ የሚለው? እንግዲህ በቅዱስ ጳውሎስ ሕይወት ውስጥ ብቻ አይደለም፣ በእኛም ሕይወት ውስጥ ክርስቲያናዊ ጥሪና ሁለት አይነቶች ጥሪዎችን እንመለከታለን። ክርስቲያናዊ ጥሪ መንፈሳዊ ጥሪ ነው፣ በክርስትና ውስጥ የመኖር ጥሪ ነው። ሁለተኛው ደግሞ የአገልግሎት ጥሪ ነው። ሰው አገለግላለሁ ካለ መጠራት አለበት፣ በእግዚአብሔር መጠራት አለበት። ለአገልግሎት እንኳን ለክርስትና እንጠራለን፣ ደግሞ ለአገልግሎት እንጠራለን። ዛሬ በተለይ በሰፊው ማየት ያለብን እነዚህን ነገሮች ናቸው። አንዳንድ ጊዜ አገልግሎታችን ውጤታማ የማይሆነው ለምንድን ነው ካልን በክርስትና ሕይወት ውስጥ ክርስቲያናዊ ኑሮን መንፈሳዊ ኑሮን ተጠርተን እየኖርን ግን ደግሞ ለአገልግሎት ጥሪያችንን ካለየን አገልግሎታችን ውጤታማ አይሆንም። ስለዚህ ይሄንንም በሰፊው እንድናይ ያደርገናል። እንግዲህ በክፍል 2 በምዕራፍ 2 መንፈሳዊ ጥሪ በቅዱስ ጳውሎስ ውስጥ ስንመለከት ሐዋርያው ቅዱስ ጳውሎስ ክርስትና የስር ነቀል ለውጥ ምንጭ መሆኑን በሚገልጥ መንገድ ለመንፈሳዊ ልጁ ለፊልሞና መልእክቱን ሲልክ ከመጻፉ በፊት በእርሱ ሕይወት ውስጥ ክርስትናን እና የክርስትናን ውጤቶች በሚገባ ኖሯቸዋል። አያችሁ፣ ሰው በመጀመሪያ ወደ ሌሎች የክርስትናን ፍሬ ስር ነቀል የሆነውን ለውጥ ወደ ሌሎች አስተላልፋለሁ ብሎ ከማሰቡ በፊት እሱ ውስጥ ሕይወት መዝራት አለባቸው። እሱ ውስጥ መስራት አለባቸው። የአንድ መድኃኒት ውጤታማነት በመጀመሪያ ተመርምሮ ወይም ተሞክሮ በተሞከረበት ነገር ላይ ውጤታማ ከሆነ ነው ለሌሎች የሚታደለው የሚሰጠው። አንዳንድ ጊዜ መድኃኒቶች በአይጥ ላይ ይሞከራል፣ በዝንጀሮ ላይ ይሞከራል፣ ከዛ በሰው ላይ ደግሞ ይሞከራል። በሰው ላይ ተሞክሮ ውጤታማ የሆነው ነገር ወደ ሌላ ይተላለፋል። በእኛ ሕይወት ውስጥ ክርስትናን ሳንኖረው ወደ ሌሎች ማስተላለፍ አንችልም። ቅዱስ ጳውሎስ ለፊልሞና ለልጁ ለመንፈሳዊ ልጁ ከመጽሐፉ በፊት የክርስትናን ሕይወት
ለውጥ ያመጣውን ስር ነቀል ለውጥ ያመጣውን ክርስትና በራሱ ውስጥ ኖሮት አይቶታል። ስለዚህ ክርስትና ቲዮሪ ወይም ንግግር ሳይሆን ሕይወት ነው የምንለው ለዚህ ነው። እያንዳንዳችን በክርስትና ውስጥ ያለን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ የምንኖር እያንዳንዳችን ክርስትናን በመኖር ማሳየት አለብን። ምንም የፈለገ ብንናገር ኑሯችን ክርስትናችንን ካልገለጠው ክርስትናው ራሱ ይታወቃል። ስለዚህ በሕይወታችን ውስጥ የክርስትና ፍሬዎች ራሳቸው እየተገለጡ የሚታዩ መሆን አለባቸው ማለት ነው። ስለዚህ ቅዱስ ጳውሎስ በንግግርና በጽሑፍ ሳይሆን በሕይወት ደግሞ ለልጁ ያሳየው ነገር ስላለ ነው። ስለዚህ ኖሮ ያለፈውን ነገር ነው የጻፈው። እንግዲህ ይህንን የፊልሞናን ጥናታችንን ስንጀምር በመጀመሪያ ትኩረት የምናደርገው መንፈሳዊ ጥሪ በሐዋርያው በቅዱስ ጳውሎስ ሕይወት ውስጥ ምን እንደሚመስል መዳሰስ አለብን። ጥሪ በተለያየ የአማርኛ ንግግሮች ጠራ፣ ጥሪ፣ መጠራት የሚለው ቃል እንደ ቃሉ አገባብ ስም መስጠትን፣ ለአገልግሎት መሾምን፣ ወንጌልን መቀበልን ሊያመለክት ይችላል። ቅድም እንዳልነው ጠራ፣ ጥሪ፣ መጠራት የሚለው ነገር የክርስቶስን ድምፅ ሰምቶ መከተልን ከዚያም እንደገና ለአገልግሎት ደግሞ ወደ ተለያየ ነገር መለየትን እነዚህን በሙሉ የሚያመለክት ይሆናል ማለት ነው። ከዚሁ ጋር እንግዲህ በማቴዎስ ወንጌል ምዕራፍ 22 ቁጥር 14 ላይ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ይላል። የተጠሩ ብዙዎች የተመረጡ ጥቂቶች ናቸው። ይሄንን የሚናገረው በሚለው መሰረት የተጠሩት ቃሉን የሚሰሙ ሁሉ መሆናቸውን ያስረዳል። እንግዲህ የተጠሩ ብዙዎች ናቸው፣ ቃሉን የሚሰሙ ሁሉ ቤተ ክርስቲያን ወንጌል ይሰበካል። የሚሰበከው አሁን በሚዲያም ወንጌል ይሰበካል። የሚሰሙ ሰዎች በሙሉ ወደ ክርስቶስ፣ ወደ ቤተ ክርስቲያን፣ ወደ መንፈሳዊ እድገት እንዲመጡ ጥሪ ነው፣ አዋጅ ነው። ይሄ አዋጅ ነው። ከዛ ይሄንን አዋጅ ሰምተው ግን በንስሐ ወደ እግዚአብሔር የሚጠጉ የተመረጡ የሚባሉት ናቸው። የተጠሩና የተመረጡ የሚለው ስለዚህ ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰፊው ትኩረት እንድናደርግበት ያስተማረን ነው። ቅዱስ ጳውሎስ መጠራት በሚለው ቃል ሲጠቀም የእግዚአብሔርን ጥሪ የተቀበሉትን የሚያመለክት ነው። ቅዱስ ጳውሎስ ስለ ጥሪ ሲናገር የሰሙትን ሁሉ አይደለም፣ ግን ቃሉን ተቀብለው ቃሉን አምነው ሕይወታቸውን ሰጥተው በሕይወት ለመግለጥ ለመኖር ቃል የገቡትን ሁሉ የሚያመለክት ነው። ከዚህ የተነሳ በሮሜ መልእክቱ ምዕራፍ 8 ቁጥር 28 ላይ የተጠቀሰው ይሄንን የሚያመለክት ነው። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔርን ለሚወዱ እግዚአብሔርን መውደድ ያለበት ነው። ደግሞ እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እንዲህ የሚለው ትምህርቱ የእግዚአብሔርን ቃል በመስማት ከሐሳቡ ጋር የተስማሙ ከእግዚአብሔር ሐሳብ ጋር የተስማሙ ምን ማለት ነው? የእግዚአብሔርን ጥሪ ሰምተው ራሳቸውን የተመረጡ አድርገው ወደ እግዚአብሔር የቀረቡ እና የእግዚአብሔርን ሐሳብ ከእግዚአብሔር ሐሳብ ጋር የተስማሙ እንደ ሐሳቡ የተጠሩ ተብለዋል። ከእግዚአብሔር ሐሳብ ጋር የተስማሙ እንደ ሐሳቡ የተጠሩ ናቸው። እንግዲህ ቅድም እንዳልኩት አዋጁ ጥሪ ነው። ከዛ በኋላ የተመረጡ ግን እንደ ሐሳቡ ከሐሳቡ ጋር የተስማሙ የተጠሩና የተመረጡ ይሆናሉ ማለት ነው። እንግዲህ እግዚአብሔር ኃጢአተኞችን በወንጌል በኩል ለድነት ይጠራል። ዋናው የመጥሪያው መንገድ አዋጁ ወንጌል ነው። ስለዚህ ኃጢአተኞች በሙሉ የሚሰሙት ለድነት ወደ ወንጌል እንዲመጡ እግዚአብሔር ለድነት ይጠራቸዋል ማለት ነው። ዛሬ ለዓለም ሁሉ ይህንን ወንጌል የምንናገረው ለድነት የሚሆነውን የእግዚአብሔር ቃል የሆነውን የእግዚአብሔርን ቃል ወይም በመጽሐፍ ቅዱስ የተጻፈውን ለሰው ድነት የሚሆነውን ለማወጅ ጥሪ እናቀርባለን። ያ የእግዚአብሔር ጥሪ ነው ማለት ነው። ይሄንን የወንጌል ጥሪ ሁሉም ላይቀበሉት ይችላሉ። እውነት ነው። ዛሬ እንዲሁ ሰዎች እንዲሁ
ጊዜ ለማጥፋት እስቲ ልስማ፣ እስቲ ምንድን ነው የሚባለው ብለው ይሄንን አዋጅ ዝም ብለው የሚሰሙ ሊኖሩ ይችላል። ግን እነዚህ የሚሰሙ ሰዎች ሁሉም ወደ ልባቸው አስገብተው ይቀበሉታል ማለት አይደለም። ነገር ግን መቀበል የሚችሉትንም በልቦናቸው ልዩ የእግዚአብሔር ጥሪ ሲሰማቸው ብቻ ነው። ልዩ የእግዚአብሔር ጥሪ አለ። ያ የእግዚአብሔር ጥሪ በምንሰማው እውነት ልባችንን ይነካና ልክ እንደ ሊዲያ ልቧን ይከፍትላታል እግዚአብሔር። ስለዚህ ልቧን ይከፍትላትና በትክክለኛው ለውጥ በሚያመጣው ክርስትና ውስጥ መኖር ትጀምራለች። ልክ እንደ ሊዲያ ነፍሳችን እንደዛ ትናፍቃለች። ስለዚህ በልቦናችን ልዩ የእግዚአብሔር ጥሪ ይደርሰናል ማለት ነው። ስለዚህ መጠራት ዋናው ነገር ነው። ታዲያ ለምንድን ነው የምንጠራው ብለን ብንጠይቅ እነዚህን በዝርዝር እንመልከት። የምንጠራው ለምንድን ነው? በመጀመሪያ የምንጠራው ለማመን ወደ ክርስትና መጠራት ነው። ክርስትና የስር ነቀል ለውጥ ምንጭ ነው ብለናል። እንግዲህ ይሄ ለውጥ ብለን ስንል ስጋዊም መንፈሳዊም ነው። ባለፈው ሳምንት እንደተነጋገር ነው ስጋዊውንም መንፈሳዊውንም ለውጥ የሚያመጣ ነው ክርስትና። በክርስትና ውስጥ በህይወት እየኖርንበት ካልሆነ ስጋዊም መንፈሳዊ ለውጥም ማምጣት አንችልም። ከዚህ የተነሳ የምንጠራው ለምንድን ነው ካልን የመጀመሪያው ለማመን ወደ ክርስትና እንጠራለን። ይሄ ቅዱስ ጳውሎስም በህይወቱ ያለፈበት ነው። ብዙዎቻችን በተወለድንበት አካባቢ እንደ መኖራችን የአካባቢያችንን ባህል፣ ጠባይ፣ ከቤተሰቦቻችን ደግሞ የሚያምኑትን የእምነት መንገድ ልንከተል እንችላለን። ለምሳሌ ቤተሰብ ኦርቶዶክሳውያን ከሆኑ በኦርቶዶክሳውያን ቤተሰብ መካከል ያደገ ሰው ኦርቶዶክሳዊ ሆኖ ደግሞ ያድጋል እና በዚያ ክርስትና ውስጥ በቤተሰብ ክርስትና ውስጥ አብሮ እየተማረ ብዙዎቻችን እንደሱ ነው አይደለ? እኔ ቤተሰቤ ወይም አባቴ መርጌታ ነበሩ እና መርጌታ ባወቀ ቤተክርስቲያን አገልጋይ ናቸው። ከልጅነቴ ጀምሮ ወደ ቤተክርስቲያን ይዘውኝ ይሄዳሉ። ከዚያ እማራለሁ፣ እሰማለሁ። ቤተክርስቲያን የማየው ህሊናዬን፣ ሰውነቴን፣ ሁለመናዬን ይገዛል። በቤተክርስቲያን የሚሰጠውን ነገር እከተላለሁ እና ይሄ ወይም ፈሪሳዊነት በሱ ህይወት ውስጥ መሰረት ይዟል ማለት ነው እና ያንን መሰረት የያዘውን ማንነት ቅዱስ ጳውሎስ መልቀቅ አልፈለገም። እስከ መቼ ድረስ? ደማስቆ መንገድ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚያገኘው ድረስ። ስለዚህ ወላጆቹ ከብንያም ነገድ የተወለዱ አይሁዳውያን በመሆናቸው ሐዋርያው ከነርሱ በመወለዱ በ8ኛው ቀን የተገረዘ አይሁዳዊ እንደነበረ በፊልጵስዩስ ምዕራፍ 3 ቁጥር 5 ላይ ለፊልጵስዩስ ምዕመናን በጻፈው ይናገራል። ትምክህት ቢያስፈልግ እኔ ዕብራዊ ነኝ፣ በ8 ቀን የተገረዝኩ ነኝ፣ አይሁዳዊ ነኝ። ትምክህት ቢፈለግ ኖሮ እኔ መታበይ ወይም ትምክህተኛ መሆን ይችላለሁ አይሁዳዊ ነኝ በማለት ብሎ ነው የሚገልጸው እዚህ ቦታ እና ግን እነዚህን በሙሉ ስለ ክርስትና መለወጥ ስላለበት ህይወት ስል እንደ ረብ ቆጥራቸዋለሁ። ምንም እንደማይጠቅሙ የዘር ጉዳይ፣ የባህል ጉዳይ፣ የሌላው ጉዳይ እንደ ረብ ምንም እንደማይጠቅሙ እቆጥራቸዋለሁ ብሎ ይናገራል። ሌሎች ሐዋርያት በፍልስጤም ክልል ሲወለዱ፣ ቅዱስ ጳውሎስ ግን በታናሹ እስያ ውስጥ በምትገኘው በጠርሴስ የተወለደ ነበር። አያችሁ እና ይሄ እንደ አንድ እድል ፕሪቪሌጅ ይሉታል እና እንደ አንድ እድል አድርጎ የሚቆጥረው ነበር። ከዚህ የተነሳ ቅዱስ ጳውሎስ በሮም ግዛት ውስጥ ከሚገኙ ታላላቅ ከተሞች አንዷ ጠርሴስ ስትሆን የግማሽ ሚሊዮን ያህል ህዝብ መኖሪያ እንደነበረች፣ የሮም ግዛት የሆነችው የሶሪያ ኪልቅያ ርዕሰ ከተማ እንደነበረች፣ ይህች ከተማ ምስራቁንና ምዕራቡን የምታገናኝ በመሆኗ የግሪኮችና የሮማውያን መኖሪያም ከመሆኗ የተነሳ በስልጣኔ በፍልስፍና የተደራጀች ነበረች። ይህንን የምናነሳው ለምንድን ነው? ቅዱስ ጳውሎስ እንዴት ብዙ የሚጠቅሙ ለሰው ዋው የሮም ሰው የጠርሴስ ሰው ምናምን ብለው እታች ገሊላ ኢየሩሳሌም ውስጥ ወይም እስራኤል አካባቢ የነበሩ እንኳን የሚደነቁበት አይነት ሰው ለውጥ ስለሚያመጣው የስር ነቀል ለውጥ ስለሚያመጣው ስለ ክርስትና ግን እንዲህ አይነት በጣም ከታወቀ ከተማ የተወለደ ከታወቁ ቤተሰብ የተወለደ የሚባለውን ነገር እንኳን የተወነ። ስለዚህ የቅዱስ ጳውሎስ ጥሪ ልክ በእኛ ህይወት ውስጥም የሚሆን ጥሪ ነው ማለት ነው እና በሮም ውስጥ የተስፋፋ ቀኝ ግዛት ነበረ
እና እንዲሁም የተሻሉ ዩኒቨርሲቲዎችና ኮሌጆች ተከፍተው ነበረ። የትምህርት የባህልና የምርምር ማዕከል ስላደረጓት ከአጎራባች ሀገራት ይልቅ ታዋቂነት አግኝታለች። እንግዲህ በሮም በታዋቂዋ ከተማ የተወለደ ዜግነት ያለው እንደማለት ነው። ይሄ ሁሉ እያለ የባህልና የምርምር ማዕከል አድርገዋታል እና ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ እኔስ አይሁዳዊ በኪልቅያ ያለው የጠርሴስ ሰው ሆኜ ስመጥር በሆነው ከተማ የምኖር ነኝ ብሎ ለመናገር አላፈረባትም። እና እንግዲህ በጣም ስመጥር በሆነ ከተማ እንኳን የምኖር ነበርኩኝ። በኋላ ስለ ክርስትና የከፈለውን ዋጋ ነው የሚናገርበት። ሐዋርያው ቅዱስ ጳውሎስ የሮማዊ ዜግነት እንደነበረው እናውቃለን። ይህንን ዜግነት የሮም መንግስት ለወላጆቹ ወይም ለቅድመ አያቶቹ በዜግነት በሚሰጠው አይነት የሰጠ እንደሆነ ሐዋርያው ከነርሱ በመወለዱ ምክንያት ዜግነቱንም ይዞ ይሆናል። በዚህ ምክንያት በሐዋርያት ሥራ ምዕራፍ 22 ቁጥር 28 ላይ እኔ ግን በእርሷ ተወለድኩ ይላል እና በዜግነትም በእርሷ ተወለድኩ የሚለው አለው። በተጨማሪ የግሪክ ፍልስፍናን የተማረ ነው። በፍልስፍናው የታወቁ ፈላስፎችን ትምህርትና መጽሐፍቶቻቸውን እየጠቀሰ ማብራራት ችሏል። ስለዚህ የልጅነት ጊዜውን ባሳለፈበት በጠርሴስ እጅግ በጣም አስፈላጊ የሆኑ ትምህርቶችን የተማረ ነው። እንግዲህ በጎልማሳነቱ ግን በአይሁድ ማህበረሰብ ልማድ ወላጆቹ ለተሻለ የከፍተኛ ትምህርት ወደ ኢየሩሳሌም ስለላኩት ቆይታው በኢየሩሳሌም ነበር። በማን እግር ስር ነው የተማረው? ስመጥር የሆነው ገማልያል የሚባል ምሁር ነው ያስተማረው። ዝም ብሎ ትንንሽ ትምህርት ቤትም አይደለም ቅዱስ ጳውሎስ የተማረው እና ወደ ክርስትና ሲመጣ አጥብቀውም ያሳደዱት እንዲህ በጣም የተማረ ሰው እንዲህ በጣም ከፈላስፎች ጋር የኖረ በሰለጠነ ከተማ የኖረ እንዴት ለዚህ ቃል መቼም እነሱ የሚናገሩት ሁልጊዜ ምንፍቅና ወደሚመስል ክርስትና እንዴት ይሄዳል ነው የሚሉት። ሁልጊዜ የእነሱን ይሁዲነት መተው መናፍቅ መሆን ነው ለእነሱ። ስለዚህ ብዙዎች እንደዚህ እንደሚሉት አስተምራለሁ ይላል። እነሱ እንደሚጠሩኝም በዛው መንገድ አስተምራለሁ ነው የሚለው ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ በጥንት የአይሁድ ትውፊት 5 ዓመት የሞላው ልጅ በአካባቢው ወደሚገኝ ትምህርት ቤት እንደሚላክ እሱም ወደ ትምህርት ቤት ተልኮ የተማረ ነው። እንግዲህ በአይሁድ ዘንድ በዕድሜው ከፍ እያለ የሚሄድ ልጅ በማህበረሰቡ የሚጠበቅበትን የሥነ ምግባር ሕጎች እንዲማርና የተማረውን እንዲጠብቅ ይጠበቅበታል። ዛሬ በእኛም በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ገና ከ7 ዓመታቸው ጀምሮ ጾም እንዲለምዱ በትምህርት ቤት በአብነት ትምህርት ቤት እንዲማሩ በሰንበት ትምህርት ቤት እንዲማሩ ይደረጋል። ዛሬ የእኛን ልጆች እንዴት አድርገን እንደምናሳድግ መሰረት የምንጥለው በዚህ ነው። ልጆቻችን ከልጅነታቸው ጀምሮ ማንበብ እንዲማሩ አሁን ዛሬ ቅድም እንደሚጸለየው አትብ ገጼ ብለው ከዛ ጀምረው እንዲማሩ ማድረግ እነዚህ ሁሉ አስፈላጊ ናቸው እና እንግዲህ የአይሁድ ትምህርት የአይሁድ እምነት መግለጫ የሆነውን ሻማህ የሚባለውን የእምነት መግለጫ እሱን ጭምር ወጣቶቹ ይማሩ እንደነበረ እንረዳለን። እነዚህ ልጆች ከልጅነታቸው በገዛ እጆቻቸው ደግሞ እየሰሩ መኖርን ይለማመዳሉ። የአይሁድ ልጆች ሁልጊዜ ዝም ብሎ በቤተሰብ በመመካት ወይም በሌላ ሁለተኛ ሶስተኛ ሰው በመመካት ብቻ አይደለም የሚኖሩት። ይማራሉ። እያደጉ ሲሄዱ በእጆቻቸው ደግሞ የሚሰሩ ሆነው እንዲያድጉ ይደረጋሉ። ዛሬ በአብዛኛው በእኛ ማህበረሰብ ጥገኝነት ይበዛል። ልጆቻችን ትልልቅ ሆነው እንኳን ቤተሰብ ላይ ይቀመጣሉ። እንዲሰሩ አናደርጋቸውም። ጥቂት ነገር በመስጠት ጥቂት ነገር እየያዙ መነገድ እንዲችሉ በትምህርታቸው እንዲያድጉ እንዲችሉ ብዙ ነገር አናደርጋቸው። ግን በአይሁድ ልማድ እያንዳንዳቸው በእጆቻቸው ስራ ይለማመዳሉ። ለዚህ ነው ቅዱስ ጳውሎስ በሕይወቱ ውስጥ የድንኳን የመስፋት ስራን እንኳን ይሰራ ነበር እና ያ መቼ የመጣ ነው? ያኔ ሐዋርያ በነበረ ጊዜ ወይም ደግሞ አይሁድ ሲያሳድዱት በነበረ ጊዜ ለስራ ፈጠራ ምግብ ስላጣ ምናምን የሰራው አይደለም። ልማድ ነው መስራት። ከእግዚአብሔር ጋር ከፈቃዱ ጋር አብረው የሚኖሩ ምዕመናን በመስራት የእግዚአብሔርን በረከት ማወቅ አለባቸው። ዛሬ ለዚህ ነው እኛ በኢኮኖሚ የደከምን፣ ሌሎችን በኢኮኖሚ ፈርጥመው የፈለጉትን የማድረግ ልጆቻችንን ሴቶቻችንን በገንዘብ ብዛት የማግባት እምነት የማስለወጥ ብዙ ነገር የሚካሄድበት መንገድ አንዱ ይሄ ነው። እኛ ሰርተን በእጃችን አድገን በሀብት በገንዘብ
ራሳችንን ችለን የመንፈሳዊ ህይወታችንንም ስጋዊ ኑሯችንንም በእግዚአብሔር በረከት ውስጥ የመኖር ፍላጎት ብዙ ጊዜ በማህበረሰባችን አላስለመድንም። ግን ይሄ በመጽሐፍ ቅዱስም በደንብ የምንማረው ነገር ነው። ከዚህ የተነሳ እንግዲህ ከላይ እንደተመለከተው እንደ ማንኛውም አይሁድ የአይሁድ ልጆች ቅዱስ ጳውሎስ የቤተሰቡን መንፈሳዊ ፈለግ ተከትሎ ወደ ኢየሩሳሌም የሄደ ነው። በኢየሩሳሌም ከታላቁ የሕግ መምህር ከገማልያል እግር ስር ተቀምጦ ሕግን ከፈሪሳውያን አስተምህሮ አንጻር ተምሯል። ሕግና የፈሪሳውያን አስተምህሮ እርስ በርስ የተገናኙ እንዲሆኑ አድርገው ይህንንም በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚህችም ከተማ ከገማልያል እግር አጠገብ ያደግኩ የአባቶችን ሕግ ጠንቅቄ የተማርኩ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆንኩ አይሁዳዊ ሰው ነኝ በማለት ይመሰክራል። እና የተማረበትን የሚያምንበትን የቤተሰቡን እድገት የተወለደበትን ያንን ሁሉ የሚናገር ነው። እንዲሁ ክርስትናን ተቀብዬ ወደ እናንተ ስመጣ እንዲሁ ከሰማይ የወረድኩ ወይም ደግሞ ድንገት የተገለጥኩ አይደለሁም። በእናንተ እድገት በእናንተ ባለፋችሁበት አልፌ ግን ክርስትና ለውጥን እንዴት እንዳመጣ ላሳያችሁ ስለምፈልግ ነው ይላቸዋል። በዚህ ዘመን ገማልያል የአይሁድ መምህር እጅግ ለተከበሩ ስመጥር የሃይማኖት መምህራን አንዱ ነበርና በዚያ ዘመን ፈሪሳውያን ሕገ ኦሪትን የብሉይ ኪዳን ሕግጋትን የአይሁድን ሃይማኖት መሪዎች በየወቅቱ ከሚያስተላልፏቸው ትውፊቶች ጋር በታላቅ ጥንቃቄ ከዚህ መምህር ይከታተሉ እንደነበረ እንረዳለን። ቅዱስ ጳውሎስ በዚህ ትምህርቱ ለእግዚአብሔር ያለውን የጠለቀ ፍቅር እንግዲህ ለምንድን ነው ይሄን ያህል የቅዱስ ጳውሎስን ሕይወት የምንተነትነው? ምን ያህል ለፈሪሳዊነቱ ቀናተኛና ለእግዚአብሔር ያለውን ጥልቅ ፍቅር የምናይበት ነው። በትምህርትም በእጆቹ ስራም ባስተዳደጉም ይሄን ያህል የጠለቀ መሰረት ያለው ለእግዚአብሔር ፍቅር ያለው ወደ ክርስትና ሲመጣ ግን እንዴት አድርጎ በስር ነቀል ለውጥ እንዴት አድርጎ በአንድ ጊዜ እንደተለወጠ እንድንመለከት ነው። አንዳንድ ጊዜ በቤተ ክርስቲያን የምንማራቸው ቤተክርስቲያን የምታስተምረን መሰረታዊ ትምህርቶች ህይወታችንን ዋናውን አስኳል የሆነውን የህይወታችንን ክፍል ሙሉ ለሙሉ ካልለወጠው ክርስትናው በእኛ ውስጥ አልተዋሃደም ማለት ነው። በክርስትና የምንኖርበት ትምህርት አልተዋሃደንም ማለት ነው። ለውጥ ማምጣት አለበት። እንግዲህ ተመልከቱ፣ ይሄን ያህል የዘረዘርነው ቅዱስ ጳውሎስ በኋላ ደግሞ እናየዋለን ምን ያህል በክርስትና ውስጥ የተገለጡ ለውጦችን እንዴት አድርጎ በፊልሞናና በቤተ ክርስቲያኒቱ እንዴት አድርጎ እንደሚያስተላልፍ ያ የእኛን ህይወት የሚለውጥም መሆን አለበት ማለት ነው። እንግዲህ ቅዱስ ጳውሎስ በዚህ ትምህርቱ ለእግዚአብሔር ያለውን ጥልቅ ፍቅር እንዲሁም ከሕግጋት ጋር ለትውፊቱ መጠበቅ ያለውን መንፈሳዊ ቅናትን ለማሳየት ብዙ ጊዜ አልፈጀበትም። ተምሯን በጣም ጠንካራ ነው። ግን መንፈሳዊውን ቅናት ደግሞ በተግባር ነው የተረጎመው። በንግግር ብቻ አይደለም፣ እየዞረ በማስተማር ብቻ አይደለም፣ በተግባር ለመተርጎም ቅናቱን በግልጽ ይሄንን ለማሳየት ፈለገ። ይሄ ፈጣን ተማሪነቱን ከቀናተኛነቱ ጋር ተደምሮ የአይሁድ ሸንጎ አባል እስከ መሆን ድረስ ያደረሰው ይመስላል። በአይሁድ ዘንድ የተከበሩ የሸንጎ አባላት በሚኖሩበት እስከዛ ድረስ ደረሰ ቅዱስ ጳውሎስ። እንግዲህ ይሄንን የምናየው ቀዳሜ ሰማዕት እስጢፋኖስ በድንጋይ በተወገረ ጊዜ የምስክሮችን ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ ይላል። ይሄንን በሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 2 ላይም የተናገረውን እንመለከታለን። እና ሳውልም በእነርሱ መገደል ተስማምቶ ነበር ይላል ከ8 በፊት። እና ሐዋርያው ቅዱስ ጳውሎስ በዚያ በሸንጎ አባልነት ተሰሚ የነበረ ነው። እነዚያ ገዳዮቹን ልብሳቸውን በሳውል አጠገብ ነው ያስቀመጡት። እንግዲህ ይሄንን እያደረገ ከዛ ምንድነው ያደረገው? ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ በሚለው በሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 2 በተጠቀሰው የስልጣን ሂደት ውስጥ ተገልጦ እንመለከታለን። እንግዲህ ደብዳቤ ተቀብሎ
ክርስቲያን የሚባሉትን ሁሉ ለማሳደድ እንኳን ደብዳቤ የሚሰጠው የታመነ ሰው ነበር። የእምነቱን ቀናተኛነት ያንን ፈሪሳዊነቱን በመግለጥ በተለያየ ቦታ ይህንን የማሳደድ ስራ እንዲሰራ እንኳን ደብዳቤ ተሰጠው። ራሱም ስለዚህ ነገር ሲናገር ምን ይላል? ይህንን በሚገልጥበት ክፍል በሐዋርያት ሥራ ምዕራፍ 20 ቁጥር 10 ላይ ይህንንም ደግሞ በኢየሩሳሌም አደረግኩት ይላል። በኢየሩሳሌም ማሳደዱን በኢየሩሳሌም አደረግኩት፣ ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ ያሳሰርኳቸው፣ ሲገሏቸውም አብሬ ተቸሁ ይላል እና ራሱ መሰከረ። በዚህ በቀናተኝነቱ በፈሪሳዊነት ቀናተኛነት ውስጥ እነዚህን የክርስቶስን የሚከተሉትን በዚህ ክፍል ምንድነው የሚለው? ከቅዱሳን ብዙዎችን በወህኒ ያሳሰርኳቸው ይላል። እንግዲህ ቅዱሳን የሚለው እኛ ጻድቃን ሰማዕታት የምንላቸውን ቅዱሳን የምንላቸውን አይደለም፣ ግን በዚያን ጊዜ ክርስቶስን በማመን የኖሩትን እነዚያን ብዙዎችን አሳሰርኳቸው ይላል እና ይህንን የቅዱስ ጳውሎስን መንፈሳዊ ሕይወት ከመጽሐፍ ቅዱስ ይሁን ወይም በዚህ ጥናታችን ስናነብ በአእምሯችን ከዚህ የበለጠ መንፈሳዊነት ከዚህ በላይ እግዚአብሔር የሚፈልገው ምን አለ እንላለን። አሁን ይህንን ሁሉ ሲያደርግ ቅዱስ ጳውሎስ ታዲያ ከዚህ በላይ መንፈሳዊነት አለ ወይ ብለን አንጠይቅም? የለም፣ እውነት ነው። እሱ ግን ይሄ ሁሉ የሚያደርገው ዋጋ የሚከፍለው ለፈሪሳዊነቱ ነው እና ለገባው ነገር ነው። ሁልጊዜ በአንዳንዶች አሳዳጅነት መፍረድ የለብንም። በጣም ጠንካራ አሳዳጅ የሆኑ ሰዎች በቃ ልክ እንደ ቅዱስ ጳውሎስ በገባቸው ልክ ለገባቸው እውነት ለመኖር የሚያደርጉት ትግል ነው። አንዳንዶች ልክ እንደ ሃይማኖት ቆጥረውት መግደልን ሃይማኖት ያደረጉ ሰዎች አሉ። እነዚህ ለምንድን ነው ይህን ያህል ኮሚትድ የሚሆኑት? ለምንድን ነው ሰውነታቸው ላይ ቦምብ ታጥቀው ራሳቸውን የሚያጠፉት አጥፍቶ ጠፊ የሚሆኑት? በገባቸው ልክ ለነሱ ያ ትክክል ነው። ያ በዛ ጉዳይ ፈጣሪያቸውን የሚያስደስቱ ይመስላቸዋል። ቅዱስ ጳውሎስ እስጢፋኖስ ሲገደል ልብሱን እየጠበቀ ግን በቃ ለሱ ትክክል ነው። ክርስቲያኖችን እያሰረ እያሳደደ ደብዳቤ ተቀብሎ የማሳደድ መብት ይዞ ግን ሲያሳድድ ለሱ ትክክል ነው። ያ መንገድ ግን ትክክል አይደለም። ለውጥ ያስፈልገዋል። ስር ነቀል ለውጥ ያስፈልገው ነበር። ያ ለውጥ ደግሞ ይህንን ለውጥ የሚያመጣው ፈሪሳዊነቱ አይደለም፣ አይሁዳዊነቱ አይደለም፣ ክርስትና ነው ይህንን ለውጥ የሚያመጣው። ዛሬም በዓለም ላይ ያሉ ይህንንም የምታዳምጡ በክርስትና ውስጥ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሌላችሁ ሰዎች ብትኖሩ በሕይወታችን ለውጥ የሚያመጣው ክርስቲያናዊ መንፈሳዊ ሕይወታችን እንጂ የያዝነው ከዚህ ውጭ ያለው ነገር ምንም ለውጥ አያመጣልን እና ይሄንን የቅዱስ ጳውሎስን ሕይወት ስናነብ ይሄንን መጠየቅ አለብን። ምንም እንኳን እንደ ቅዱስ ጳውሎስ በሥጋ የተወለድንበት የዘር ሐረግ ምርጥ ብለን ብንጠራው የተማርነውን ትምህርት እና ዕውቀታችንን ብንደረድር ከዕውቀት መምህራን የተመረቅን ብንሆን ለእግዚአብሔር ዘላለማዊ ሐሳብ ሳይሆን ለወግና ለሥርዓታችን ቀናተኞች ብንሆን ትክክል ቢሆን እንኳን እኛ ያልመሰለንን እውነት አሳዳጆች ብንሆን የክርስቶስ ቤዛነት የወንጌል እውነት ለእኛም የግድ መገለጥ አለበት። ለዚህ ነው አሁን የትምህርታችን ጉዳይ የዘራችን ጥራት የተወለድንበት አካባቢ ምናምን ብለን ብንቆጥር እንኳን የአባቶች ትምህርት የክርስትና እውነት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚሰጠው ትምህርት በትክክል በእኛ ሕይወት ውስጥ መዋሃድ አለበት። ያ ውህደት ነው ለውጥ የሚያመጣው። የታይታ የአፍአ የውጭ የሆነው ክርስትና ወይም ክርስትናም አይባልም የውጭ ከሆነ ክርስትና አይሆንም። እንዲሁ የሚመስል ነገር ከሆነ ግን ስር ነቀል የሆነውን ለውጥ በሕይወታችን አያመጣም ማለት ነው። እንግዲህ ይሄንን ካልን ቅዱስ ጳውሎስ መንፈሳዊ ሕይወቱን እንዲህ አድርጎ ይገልጠዋል። በቅዱስ ጳውሎስ ሕይወት የሆነው ይህ ነው። ከዚህ ሁሉ ውጣ ውረድ በኋላ በእምነት ለመኖር ወደ ክርስትና መጠራት ነበረበት። እንግዲህ እኛ በጣም ትልቁን ደረጃ ይዟል ብለን በሰው ግምት ከዚህ በላይ መንፈሳዊነት የለም ብለን የምናስበው ቅዱስ ጳውሎስ ይህንን ሁሉ ትቶ ወደ ክርስትና ለእምነት ለማመን መጠራት አለበት እና ይህንን ጥሪ ነው በኋላ የምናየው። ሐዋርያው ቅዱስ ጳውሎስ ቀዳሜ ሰማዕት ቅዱስ እስጢፋኖስን ከሙታን ስለተነሳው ስለ ጌታችን ስለ ኢየሱስ ክርስቶስ ባየው ራእይ
ከፊቱ የተደቀነው ሞት ሳያስፈራው ፊቱ በደስታ ሲበራ ተመልክቶታል። በጣም የሚገርመው ይሄ ነው። ቀዳሜ ሰማዕት ቅዱስ እስጢፋኖስ ለሞት በድንጋይ ሊወገር ይዘውት ተንበርክኮ ግን ፊቱ ያበራ ነበር እና ሞትን አይፈራም ነበር። በዛ ላይ ደግሞ ራእይ ያያል። ምን አይነት ራእይ? ጌታችን መድኃኒታችን ኢየሱስ ክርስቶስን በአብ ቀኝ ቆሞ አየሁት ይላል እና ይሄ ቅዱስ ጳውሎስ ተመልክቶታል፣ በአይኑ አይቶታል። ይኸው ከሚለውጡን ነገሮች አንዱ የቅዱሳን መንፈሳዊ ጥንካሬ ነው። አንዳንድ ሰዎች በክርስትና ውስጥ የተገለጡትን የቅዱሳን የጻድቃን የሰማዕታትን መንፈሳዊ ተጋድሎ እንደ ተራ ነገር የሚቆጥሩ አሉ። የራሳቸውን ጾም ጸሎት፣ የራሳቸውን ተአምራት፣ የራሳቸውን ብዙ ነገሮች እንደ ትልቅ ድል እየቆጠሩት ግን በመንፈሳዊነት እግዚአብሔርን በመምሰል ያለፉትን ሕይወት እንደ ተራ ነገር ይቆጥሩታል። ሰማዕታት የከፈሉትን ዋጋ እንደ ተራ ነገር ይቆጥሩታል። ይሄንን ነው እንግዲህ ቅዱስ ጳውሎስ ይሄንን ተመልክቷል። በእርሱ ልብ ግን የነበረው የወግ አጥባቂነት በቀላሉ የማይበገር ሆኖ ነበር። የቅዱስ እስጢፋኖስን ፊት እያየ ጽናቱን እየተመለከተ ግን ከዚያ በላይ የሱ በጣም ለፈሪሳዊነቱ የመቅናቱ ጉዳይ በልጦበታል። እናም የቅዱስ እስጢፋኖስን ሞት የሚገባውን ድርጊቱንም ትክክል እንደሆነ አድርጎ ቆጠረው። በቃ ቅዱስ እስጢፋኖስ ሲሞት ሲገሉት ዝም ብሎ ይመለከት ነበር። ትክክል ነው ብሎ አሰበ። የኔ ነው ትክክል፣ የእሱ መሞትም በቃ መሞት አለበት፣ ቅዱስ እስጢፋኖስ መወገር አለበት በድንጋይ ብሎ አሰበ። አያቸው፣ አንዳንድ ጊዜ የእኛ ጉዳይ እኛ የያዝነው ነገር ትክክል ነው ብለን የምናምንበት ነገር እውነት በእግዚአብሔር ቃል በመንፈሳዊ እይታ በተለያዩ መንገዶች አንዳንድ ጊዜ የእግዚአብሔርን ቃል የማያምኑ ሰዎች ሊገጥሙን ይችላሉ። መጽሐፍ ቅዱስን የማያምኑ የቤተክርስቲያንን ትምህርት የአባቶችን ትምህርት የማያምኑ ሰዎች ሊገጥሙን ይችላሉ። ግን እውነት ያ የመንፈሳዊ መጻሕፍትን እንኳን የማመን ጉዳይ ባይኖር ሕሊናቸው አይፈርድም ወይ? ሕሊናቸው አይዳኛቸውም ወይ? ዛሬ እኛ መጽሐፍ ቅዱስን ስንነጋገር ስንማር በእኛ ሕይወት ውስጥ ያለውን ነገር የሚያሳየን የእግዚአብሔር ቃል ነው። ሰዎች በራሳቸው መንገድ በሚኖሩበት በተለያየ የእምነት መንገድ በሚያነቡት የራሳቸው መጽሐፍ ውስጥ ሕሊናቸው ምን ዳኝነት ይሰጣቸዋል ብለን መጠየቅ አለብን። እና የቅዱስ እስጢፋኖስን ሞት አጽድቆ ነበርና በሕሊና ውስጥ የተጻፈ በቅዱስ ጳውሎስ የመለወጥ ታሪክ ውስጥ የቅዱስ እስጢፋኖስ መወገር የሆነ ነገር አስቀምጦበታል። እና ዛሬ እንግዲህ በእኛም የምናየው ይሄንን ነው። ለነፍሰ ገዳይነታችን ምክንያት የምንሰጠው ነገር አይኖርም። የእርስ በርስ ጥላቻን በማህበረሰብ ውስጥ የምንዘራው ቀናተኝነት የምናስቀድመው ነገር ዋጋ የለውም ማለት ነው። ቅድሚያ የምንሰጠው አይደለም። አንዳንድ ጊዜ የቆዩ ትርክቶች፣ የተበላሹ ነገሮች በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ፣ በእምነት ላይ፣ በሃይማኖት ላይ እንደምታውቁት ነው። አንዳንዶች የተበላሸ ፖለቲካቸውን እምነትን በማስጠላት ይጀምራሉ። ምን በማድረግ ኦርቶዶክሳዊ ተዋሕዶ የአንድ ዘር የአንድ ጎሳ የሆነ ቦታ ናት ብለው ያጥላላሉ፣ ያጠለሻሉ። ይሄንን ክፉ ዘር በመዝራት የሰዎችን ልቦና ከሚሄዱበት መንገድ ወደኋላ ለመጎተት እና ዛሬ በተለያየ መንገድ በተለያየ የዘር የቋንቋ ሕይወት ውስጥ በኢትዮጵያዊነት ብንኖር እንኳን ክርስቶስን ማመን ከአንድ ዘር ከአንድ ጎሳ ጋር የሚገናኝ አይደለም። ቤተ ክርስቲያን ኩላዊት ናት፣ ዓለም አቀፍ ናት። ከዘር ከነገድ ከቋንቋ የተለየን እና ይሄንን በሰፊው የምንማርበት ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ይሄንን በደንብ አድርጎ ያሳያል። ቅዱስ ጳውሎስ ለተማረው ትምህርትና በሌሎች እንደተበላሸ ለቆጠረው ወግና ስርዓት ቀናኢ ስለነበረ የምዕመናን አሳዳጅነቱ እጅግ የከፋ ነበር። አያችሁ፣ እሱ የያዘው ነገር ሌሎች ያበላሹት መሰለ። ክርስቶስ እና የክርስቶስ ተከታዮች ፈሪሳዊነትን፣ አይሁዳዊነትን እያበላሹ ነው፣ ማቅናት ማስተካከል አለብኝ ብሎ አሰበ እና አሳዳጅነቱ የከፋ ሆነ። በሐዋርያት ሥራ ምዕራፍ 26 ቁጥር 9 እኔም ራሴ የናዝሬቱ የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበራል። በቃ የእሱን ስም እንደሚቃወም እጅግ ነገር አደርግ ዘንድ እንደሚገባኝ ይመስለኝ ነበር። በቃ እሱ
መቃወም የሱን ስም የሚጠሩትን ማሳደድ የሚገባኝ መስሎኝ ነበራል። እና ዛሬ ቀደም እንዳልኩት ነው። ለምንድን ነው ይሄንን የምናየው? በእኛ ልቦና ውስጥ በእኛ ህይወት ውስጥ ከክርስትናችን የበለጠ ከኦርቶዶክሳዊ ተዋሕዶ አስተምሮ የበለጠ እንደ ትልቅ ነገር የቆጠር ነው የዘር ጉዳይ፣ የቋንቋ ጉዳይ፣ የሐረግ ጉዳይ እንደው አንዱን እንደ ጠላት አንዱን እንደ ደመኛ አድርገን የምንቆጥርበት የሆነ ነገር ይኖር ወይ? በቃ የበለጠ እንደሆነ የምናስበው ነገር እሱ ክርስትናችንን ያበላሻል። ለዚህ ነው ክርስትና እነዚህን ሁሉ ነገሮች ይቀይራቸዋል። እነዚህን ሁሉ ነገሮች ከሰው ሁሉ ጋር በሰላም የማያኖሩን ሆነው የሚታዩትን ወደ ጎን እያደረገ በክርስትና ለውጥን እያመጣን እንድንሄድ ያደርገናል ማለት ነው። በምኩራብ ሁሉ ብዙ ጊዜ እየቀጣሁ ይሰድቡት ዘንድ ግድ አልኋቸው። አያችሁ፣ ክርስትናንና ክርስቶስን በምኩራብ መካከል እያመጣ በየሚዲያው የክርስቶስን አምላክነት፣ የክርስቶስን ቤዛነት፣ የክርስቶስን ፈጣሪነት እንደሚሳደቡ ሰዎች ማለት ነው። በየሚዲያው አንዳንዶች በቃ ይሄ ነው የእምነት መግለጫችን ይሄ ነው እስከሚመስል ድረስ ሲሳደቡ የሚውሉ አሉ። የክርስቶስን አምላክነት ሲያጥላሉ የሚውሉ አሉ። ክርስቶስን አምላክነት በትክክል ባለመረዳት በሌላ ጎን እርሱን እንደ መስደብ የሚቆጠሩ አስተምህሮዎች አሉ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ የእምነታችን ጉዳይ የክርስቶስን አምላክነት፣ ቤዛነት ሁሉንም በየድርሻው ለዚህ ነው በትክክል ጠንቅቀን የምናስተምረው። እንግዲህ ይሄንን እያደረግኩ ያለ ልክ ስቆጣባቸውም እስከ ውጭ ሀገር ከተማዎች ድረስ እንኳን አሳድድ ነበር አለ። ከኢየሩሳሌም አልፎ በሌሎች ከተማ ያሉትንም ጭምር ያሳድድ ነበር ቅዱስ ጳውሎስ። ይሄንን ንግግሩን ይገልጣል። እንግዲህ ይሄንን ካየን በምሬት በጣም በትልቅ አሳዳጅነት የተጠመዱ ሰዎች ለራሳቸው ርዕዮት ከመቅናታቸው የተነሳ እግዚአብሔርን እንኳን ይሳደባሉ። እግዚአብሔር ይቅር ይበለን፣ ሎቱ ስብሐት። አንዳንዶች ለርዕዮታቸው ቀናተኛ ስለሆኑ ነው። አይታችኋቸዋል። ትልልቅ ሰዎች ናቸው። እንደው በዕድሜም ከፍ ያሉ ፂማም የሆኑ ሰዎች ምን የሆኑ ሰዎች ፈጣሪን እግዚአብሔርን እንኳን ስሙን እያወቁ እግዚአብሔርን እንኳን ይሳደባሉ። ይሄ የምንድን ነው ብለን ብናስብ አለማወቅ አይደለም፣ ያውቁታል፣ ግን ለራሳቸው ርዕዮት ናታቸው ውጤት ነው። ከነሱ አልፎ ሌሎች በእግዚአብሔር የሚያምኑትንም የሚያመልኩትንም አምላክ እንዲሰድቡ ያስገድዷቸዋል። ቅዱስ ጳውሎስ ያሳድዳቸው የነበሩትን ክርስቲያኖች ብዙ ጊዜ ከየአቅጣጫው በአደባባይ እንዲሳደዱ ያስገድዳቸው ነበር። እንዲሳደቡም እንዲሰደዱም ያደርጋቸው ነበር። በዚህ የማሳደድ ከፍተኛ ፍላጎት ምዕመናንን ከደማስቆ ወደ ኢየሩሳሌም አስሮ ለማምጣት ከ200 ኪሎ ሜትሮች በላይ ይጓዝ ነበር። እንደ ዛሬው በመኪና ወይም በተለያየ ቅዱስ ጳውሎስ በእግር እንኳን ምን ያህል እግዚአብሔርን የመፈለግ ልቦና፣ ምን ያህል ለእግዚአብሔር የመቅናት ልቦና እንዳለው መቼም ዛሬ አንዳንድ ጊዜ በሀገር ቤት ያለን ገዳማት ሄደን ለመሳለም ጉዞ አድርጎ በእግር ሄዶ ቤተክርስቲያን ለመድረስ ገጠር ሄዶ ለማስተማር ዛሬ ብዙ ጭንቅ ነው፣ በጣም ብዙ ጭንቅ ነው። እንደው ሌላ ጊዜም በደንብ በሰፊው በዚህ ክፍል ውስጥ በደንብ እናየዋለን። የአገልግሎታችን ልክ ከገባን ፍቅር ጋር የተጣበቀ ነው። ለእግዚአብሔር የገባን ፍቅር ነው አገልግሎታችንን የሚይዘው። ብዙ አገልጋዮች የሚባሉ ሰዎች ለእግዚአብሔርና ለቤተ ክርስቲያን ፍቅር ስለሌላቸው ዛሬ አገልግሎቱን እየገደሉት ይገኛሉ። በተለያየ መንገድ አሁን ሚዲያ ላይ የምታዩት ነው። ለቤተ ክርስቲያን የሚያስቡ የሚመስሉ ግን የግል ጥቅማቸውን የሚያሳድዱ፣ ለቤተ ክርስቲያን የሚቀኑ የሚመስላቸው ግን ገጠር ሲባል የማይሄዱ፣ ለቤተ ክርስቲያን የሚቀኑ የሚመስሉ ግን በቃ አንድ ቀን የሆነ ብርድና ጭቃ ቢያገኛቸው ሁለተኛ ወደዛ ዞር ያላይም የሚሉ ግን ስማቸው አገልጋዮች። ይሄ ከገባን የክርስቶስ የእግዚአብሔር ፍቅር የተነሳ የምንጠመድበት ነው። ቅዱስ ጳውሎስ እንግዲህ
በሁለት በእግር መጓዝ ማለት አስቡት። ደርሶ መልስ ከአዲስ አበባ አዳማ ማለት ነው 100 ኪሎ ሜትር ደርሶ መልስ። ይሄን ያህል መንገድ ከኢየሩሳሌም ደማስቆ ድረስ ይጓዝ ነበር እና ሐናንያ የተባለው በደማስቆ ይኖር የነበረ ደቀ መዝሙር ከሚሰማው የሳውል ከፍተኛ አሳዳጅነት የተነሳ ሳውል በንስሐ ከተመለሰ በኋላ እንኳን እርሱን ለመቀበል ፈቃደኛ አልነበረም። ሳውል ወይም ያው ቅዱስ ጳውሎስ ሳይጠራ በፊት ሳይለወጥ በፊት ስሙ ክርስትና የስም ለውጥ እንኳን ያመጣል። ክርስትና ቅዱስ ጳውሎስን ጳውሎስ ያሰኘው ሳውል የነበረውን ጳውሎስ ያሰኘው የሮማዊውን ስም ይዞ እንዲቀጥል ያደረገው በክርስትናው ነው፣ ይሁዲነቱን ትቶ እና ይህን ያህል ሐናንያ እንኳን በጣም ፈርቶት ነበር። ራእይ ታይቶት ይመጣል፣ ሳውል ይመጣል፣ እንዲህ ተቀበለው ሲባል አረ ጌታ ሆይ ይሄ አሳዳጅ ነው፣ በፍጹም አልቀበለው። ምን ያህል ከባድ እንደሆነ እና ሐናንያ ይሄንን ፈቃደኛ አልነበረም። እግዚአብሔር ግን ለአሳዳጁ ሳውል የነበረው ዕቅድ አማንያንን አሳዳጅ የነበረውን ሰው የአሕዛብ ሐዋርያ የሆነ ጳውሎስ አድርጎ ይለውጠው ዘንድ ነው። ክርስትና እንዲህ የመለወጥ ኃይል አለ። በጣም ጠንካራ የሆነውን አይሁዳዊ ጎን ነው ያሳየዋችሁ። ከዛ ነው ወደ ክርስትና እግዚአብሔር ስር ነቀል ለዋጭ የሚጀምረው ከጳውሎስ ሕይወት ነው እና ያ የጳውሎስ ሕይወት እኛ ከገባን ለካ የሚጀምረው ከራስ ነው የሚለውን ቅድም ያነሳሁትን ከራስ ነው የሚጀምረው ለውጥ የሚለውን እሱን እንድናይበት ያደርገናል። ከዚያ ሞት መሆኑን እርግጠኛ መናገር ባንችልም የሰማዕቱ ሞት ግን ለአሳዳጁ ሳውል ማስጠንቀቂያ እንዲሰጠው ክርስቶስን ከዙፋኑ አስነስቶታል። ምክንያቱም መጀመሪያ ቅዱስ እስጢፋኖስን ከደማስቆ ጉዞ ያደረገው የዛን ጊዜ ግን በደማስቆ መንገድ ላይ በብርሃን መጣው። ቅዱስ እስጢፋኖስ መሞቱ የክርስቲያኖች መበተን እግዚአብሔርን አስነሳው። ዘመን የምንሰማው ይሄን ነው። በጣም ኃይለኛ አሳዳጆች፣ ኃይለኛ የሆኑ የክርስትና ተቃዋሚዎች በዛው መጠን ለማሳደድ ጥረት ሲያደርጉ አንዳንዶች ሲናገሩ እንደምንሰማው ለመናገር፣ ለመከራከር፣ ለመሟገት፣ መልስ ለመስጠት ይሄ ትክክል አይደለም ለማለት መጽሐፍ ይገዙና መጽሐፉ ራሱ ሲያነቡት ይለውጣቸዋል። እግዚአብሔር አምላክ የተመሰገነ እና ለውጥ ያመጣል። ያ ምንድነው? በጣም ጥብቅ አሳዳጅነት እግዚአብሔር ደግሞ በዚያው መጠን በሕይወታቸው እንዲለወጡ ያደርጋቸዋል። እንግዲህ ከሙታን የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በደማስቆ መንገድ ላይ ልዩ በሆነ ሁኔታ ለሳውል ክርስትና የስር ነቀል ለውጥ ምንጭ ነው የምንለው ይሄንን ነው። በጣም ጠንካራ አሳዳጅ የነበረውን ሳውልን ደማስቆ መንገድ ላይ ክርስቶስ ተገለጠለት። ይህ መገለጥ ቅዠት ወይም ህልም አይደለም። የማያምኑ ሰዎች በብርሃን የተገለጠውን የክርስቶስን መገለጥ በደማስቆ መንገድ ላይ እንደ ቅዠት ወይም እንደ ህልም ይሆናል። አስደናቂ ብርሃን እንደታየው ብርሃኑም ከቀትር ፀሐይ የሚበልጥ መሆኑን ቅዱስ ጳውሎስ ራሱ መሰከረ። በሐዋርያት ሥራ ምዕራፍ 26 ቁጥር 13 ላይ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየኋል። ዛሬ ፀሐይን እንዲህ ወደ ላይ ቀና ብለን ማየት አንችልም በዓይናችን፣ ግን ለቅዱስ ጳውሎስ የተገለጠው ክርስቶስ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየኋል እና በራሱ አንደበት ይህንን ይናገራል። ስለዚህ ስለ ቅዱስ ጳውሎስ ስለማመኑና ስለመለወጡ ጠራጣሪ ነገር አይደለም። አንዳንዶች የቅዱስ ጳውሎስን ሕይወት ለማመን ከብድ ነገር አይደለም። ምክንያቱም በሱ አንጻር ሌሎችም የተለወጡትን በእግዚአብሔር ቃል ብዙ ማየት እንችላለን እና ቅዱስ ጳውሎስ ይሄንን በሰፊው እጅግ ከሚያበራው ሰማያዊ ክብር ውስጥ ሰምቶ የማያውቀው ድምፅ
ወደ ቅዱስ ጳውሎስ ወይም ወደ ሳውል መጣ እና የዚያን ጊዜ ሲሰማ ምንድን ነው ያለው? ጌታ ሆይ ማን ነህ የሚል ጥያቄ ነው የጠየቀው። ጌታ ዳዊነት በአሳዳጅነቱ የእግዚአብሔርን ድምፅ ሰምቶ አያውቅም። አንዱ የክርስትና ለውጥ በክርስትና ውስጥ የሚታየው ለውጥ አንዱ ይሄ ነው። በፈሪሳዊነቱ በአይሁድነቱ የማያውቀውን አሁን ደግሞ በሐዲስ ኪዳን ክርስቶስን ድምፁን ሰማ። ስለዚህ ማነህ ብሎ ጠየቀው። ጌታ ሆይ አንተ ማነህ? በድንጋይ ሲወግሩት ጌታ ኢየሱስ ሆይ ነፍሴን ተቀበል በማለት ሲጣራ እዛ ልብስ የሚጠብቀው ሳውል ሰምቷል። ሲጸልይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሲጸልይ ልብስ እየጠበቀ ማን ሰምቷል? ሳውል ሰምቷል። እና ያንን የሰማ ሳውል አሁን ደግሞ በደማስቆ መንገድ ላይ እኔ ክርስቶስ ነኝ አለው። እዛ ቅዱስ እስጢፋኖስን የወገርክ በኋላ ደግሞ ሲወገር እርሱ የጠራኝ አሁን ደግሞ እኔ ነኝ የምታሳድደኝ እኔ ክርስቶስ ነኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ምላሽ እንግዲህ ሰዓታችሁን እንዳልወስድ ቢያንስ ወደ ትንሽ ልጨምርና ትምህርታችንን እንጠቅልል። በቅዱስ ጳውሎስ ሕይወት እንደ እግዚአብሔር ፈቃድ የጌታ ጥሪ ሲመጣለት የእግዚአብሔር ጥሪ ሲመጣለት የመጀመሪያው ጥሪ ለማመን ወደ ክርስትና መጠራቱ ነው። ይህ ጥሪ የደረሰው ጳውሎስ ቀድሞ ከነበረበት የቀናይነትና የጽንፈኛነት ሕይወት እንዴት ማምለጥ ይችላል? ያንን ሕይወት የሚበልጥ የተሻለ የሕይወት መንገድ ይኖራል ወይ? አሁን ከክርስትና ወደ ክርስትና ሰዎች እንዲመጡ ስናደርጋቸው ወደ ኦርቶዶክሳዊ ተዋህዶነት ይምጡ ስንላቸው ይሄንን በደንብ እውነት የሚበልጥ ይሄ ነው ወይ ዋናው መንገድ ብለው ይጠይቃሉ። የያዝኩት ትክክል ከሆነስ ብለው ደግሞ እኔ አሁን በትምህርታችንም አንድ ሰው ኮሜንት እያየሁ ነው ወደ ሃይማኖቴ መልሰኝ የሚል ምንም በቃ ኦርቶዶክሳዊነት ወደ ክርስቶስ እንደተመለሰበት መንገድ ያ መንገድ ማለት ነው። ስለዚህ ሴትም ወይም ወንድ ከሆንሽ ወደ ትክክለኛ ወደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ነይ። የምንማረው የእግዚአብሔርን ቃል ነው እና ቅዱስ ጳውሎስ በተለወጠበት መለወጥ እግዚአብሔር እኛንም ይለውጠናል ማለት ነው። ስለዚህ እርሱን ክርስቶስን በማመን ወደሚገኝ ለውጥ ነው መምጣት ያለብን። የህይወት ለውጥ አለ፣ የባህሪ ለውጥ አለ፣ የጤንነት የብዙ ለውጥ እግዚአብሔር ራሱ የሚሰጥበት በክርስትና ቅዱስ ጳውሎስ ትቶ ወደ ክርስትና ለመመለስ ፈቃደኛ ሆነ። ክፉ ጠባያችን ከኛም ህይወት በማስወገድ ለተሻለ መንፈሳዊ ህይወት ለውጥ ወደ ክርስትና ልንመጣ ይገባል። የኛ ውጠን የክርስትና ኑሮን ወደዚያ ለመኖር በተጠራንበት መጽናት ይገባናል ማለት ነው። ሁለተኛው ጥሪ ለአገልግሎት መለየት ነው። በሚቀጥለው ሳምንት ይሄንን እንጀምራለን። እንግዲህ ዛሬ ቢያንስ አንድ 55 ደቂቃ ያህል አብረን ተማምረናል ማለት ነው። እያደገ ሄደ ማለት ነው። ባለፈው ትንሽ አጠር አድርገን ነበር፣ አሁን ደግሞ እየጨመረ ይሄዳል። በሚቀጥለው ሳምንት ወደ 1 ሰዓት 55 ደቂቃ እንዲህ እያደረግን አብረን እንማራለን። ጥያቄ ካላችሁ ጥያቄውን እየላካችሁ ለወንድሞቻችን በዛ ጥያቄ ደግሞ ምላሽ ማዘጋጀት ይቻላል። ስለዚህ በክርስትና ህይወት ውስጥ ስር ነቀል ለውጥ ለማምጣት በክርስትና መኖር እንደሚገባን የተማርንበት ነው። አምላከ ቅዱሳን የተማርነውን በልቦናችን ያሳድርብን። እግዚአብሔር አምላካችን በክርስትናችን የምንኖር እና ህይወታችን የክርስትናን ህይወት የምንገልጥ እንድንሆን ያድርገን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የመጥምቀ መለኮት የቅዱስ ዮሐንስ አማላጅነትና የመላእክት ተራዳኢነት ከሁላችን ጋር